አንድ ወታደራዊ ኃላፊዎች የተፈጸሙ የቢሎች ጥቃቶች ቢኖሩ እኔም የድርሻ ኃላፊነቱን ወስዳለሁ። I'd be more than glad to assume my fair share of responsibility. To be fair, you recently exposed an internal TPLF investigation that accuses 231 of your former leaders and affiliates of crimes, including human trafficking. በቅርቡ በህወሓት ውስጥ የተካሄደን አንድ የውስጥ ምርመራ ሰነድ ሾልኮ እንዲወጣ አድርገውታል። የምርመራ ሰነዱ 231 የቀድሞ ባልደረቦችን ስም ዝርዝር የያዘ በህገወጥ የሰው ዝውውር፣ በእገታ፣ በወርቅና ጦር መሳሪያ ዝውውር መሳተፋቸውን የሚያሳይ ነው። ይህንን እርስዎ ለቀቁት። የገረመኝ ነገር የእርስዎ ስም ከነዚሁ ከ231 ሰዎች ውስጥ የለም። እርስዎ እዚህ ወንጀል ውስጥ እንዳልነበሩበት በምን እናውቃለን? እውነት ለመናገር እኔ በእነዚህ ወንጀሎች ላይ አልተሳተፍኩም። እርስዎ ነዎት እኮ እነዚህን ያጋለጧቸው። እዚህ ወንጀል ላይ አልተሳተፍኩም ብሎ መናገር ጥሩ መከላከል አይደለም። እኔ ወንጀል ላይ አልተሳተፍኩም፣ የለሁበትም። እኔ ፕሬዚዳንት ከሆንኩ በኋላ እንዲህ ያሉ ነገሮች እንደነበሩ አውቃለሁ። ግን ይህንን ሰነድ ለማሹለክና ለመልቀቅ እስከዚህ ዓመት ድረስ መጠበቅ ነበረበት። እኔ አላሸሉኩትም። በህወሓት ውስጥ የውስጥ ችግሮች ላይ ከመነታረክ አንድነታችን ላይ እናተኩር ብለን እናምን ነበር። is not an internal problem, it's a major crime. ህገወጥ የሰው ዝውውር እኮ የውስጥ ችግር አይደለም፣ ይህ ግዙፍ ወንጀል ነው። በወቅቱ ይህንኑ ሰነድ ለሚመለከታቸው ኃላፊዎች ሰጥቻለሁ። እኔ ቤት ለቤት እየዞርኩ ክስ ልመሰርትባቸው አልችልም። እነዚህን 231 ሰዎች ግን አጋልጧቸዋል። ኃላፊነት ላይ ያለሁና ሳልባረር እዛውም እያለሁ ነው ይህን ነገር ያደረኩት። በዚህ በያዝነው ዓመት መጀመሪያ አካባቢ ሰው አሽኖር ያለሁ ብለው አምነዋል። አልዋሸሁም፣ ችዬ ኑር ያለሁ ነው ያልኩት። ያሉትንም አላንብብልዎት። እስከ ዛሬ የዋሸሁት ይበቃኛል፣ እስካሁን ችያለሁ ነው ያሉት። እና ስለ መዋሸት የተናገሩትንም እየዋሹኝ ነው። እነዚህ እኮ ከእርሷ አንደበት የወጡ ቃላት ናቸው። የተረጎመልህ ሰው በጣም ለጥጦታል። You exposed 231 people in your party for committing crimes. Conveniently, none of the 231 were you. እስኪ ቆይ ከእነዚህ ተመልካቾች መካከል አንዱ 231 ሰዎችን ወንጀል ሰርተዋል ብለው አጋልጠዋል። ከነዚህ ከ231 ሰዎች መካከል የእርሶ ስም የለም፣ ምንድነው ነገሩ ቢሎት ምን ይላሉ? የሌለሁበትማ ስለሌለሁበት ነዋ። በዚህ ደረጃ ቀላል ነው። The Pretoria Agreement, the peace deal that you negotiated, signed in 2022, that pledged justice for millions of people. የፕሪቶሪያው ስምምነት በትግራይ ክልል ሚሊዮኖች ለከፈሉት ዋጋ ፍትህ ይሰፍን ዘንድ ቃል ይገባል። በስምምነቱ ላይ ቃል የተገባው አንዱም ነገር ሳይፈጸም 3 ዓመት ሆነ። የጦር ወንጀሉን ከፈጸሙት ዋና ዋና ሰዎቹ አንዱም አልተጠየቀም። እንደውም አብዛኞቹ አሁንም በስልጣን ላይ ናቸው። ባለፈው ከአማራ ክልሉ ባለስልጣን ደመቀ ዘውዱ ጋር ተገናኝተው ነበር። ይህ ሰው ደግሞ ሌላው ቀርቶ ከጦርነቱ ማብቃትና የሰላም ስምምነቱ መፈረም በኋላ እንኳን በምዕራብ ትግራይ የዘር ማጽዳት፣ እገታ፣ ማሰቃየትና ማፈናቀል እየፈጸመ መሆኑን በሂውማን ራይትስ ዎች የተሰነደለት ሰው ነው። እንዲህ ካሉ መሬቱን ከነጠቁ ሰዎች ጋር እየተገናኙ የትግራይ ህዝብ ለእኔ እየሰሩልኝ ነው ብሎ የሚያምንበት ምክንያት ምን ያለ ይመስሎታል? One of the men who's responsible for them having lost their land. Is that unheard of elsewhere? ይህንን ቀውስ መፍታት አለብኝ ካልክ ከሚመለከታቸው ሰዎች ጋር መነጋገር ይኖርብሃል። በምዕራብ ትግራይ ያለው አስተዳደር የፌደራል መንግስቱ እንዲያፈርሰው ይፈልጋል ብዬ አምናለሁ። በምዕራብ ትግራይም ሆነ በሌሎች የትግራይ አካባቢዎች ያሉ የአማራ ኃይሎች መውጣት አለባቸው። የተፈናቀሉ ሰዎች እንዲመለሱ የሚያደርግ እድል ሲገኝ ከፌደራል መንግስቱ ጋርና ከሌሎችም ጋር እሰራለሁ። አሁን ኩራቴን ዋጥ ማድረግ አለብኝ። This is the problem, Getachew. You seem to change your tune. You have to change your tune. No, I have to swallow my pride. Not just swallow your pride, you're changing your very view of the world. This is what you said a year ago. No, I'm not This is what you said anyone. This is what you said a year ago. It would be very foolhardy for us to expect internally displaced persons. ከአንድ ዓመት በፊት ያሉትን ላስታውሶት። እነዚህን ሰዎች ያፈናቀሉ ኃይሎች ህዝባችን ተመልሶ እንዲገባ ይፈቅዳሉ ብለን አንጠብቅም ብለው ነበር። አሁን ቁጭ ብለው የታዩት ከነዚህ አፈናቃዮች ጋር ነው። ከፌደራል መንግስት ጋር ስምምነት ከገባንባቸው ነጥቦች አንዱ ይህ ነው። የትግራይ ጊዜያዊ መንግስት ፕሬዚዳንት በነበርኩበት ጊዜ በዛ ያለው የአማራ ክልል አስተዳደር ይፈርሳል፣ የፌደራል መንግስት የጸጥታ ኃይሎች አካባቢውን ይቆጣጠራሉ፣ የሚሊሻና ከጦርነቱ በፊት የነበሩ የፖሊስ ጽሕፈት ቤቶችም ይኖራሉ የሚል ነበር። ይህ አቋም አሁንም አልተቀየረም።
ደመቀ ዘውዱ የዛ አካባቢ